ልጅ ብቻ ነው ወይስ እናንተም ነው? ጭራሽ እኮ እንጀራ አልበላም አለኝ። በቃ ቋጥራለሁ እንጀራው እንደዛው ሞልቶ ነው የሚመጣው። በቃ ቂጣውን ተነስቼ እንደዚህ ቢያንስ በሚጠቅመው ነገር ላድርግ እያልኩኝ እንቁላል እየጨመርኩ ምናምን እንደዚህ ብላ እንጂ እንጀራማ ጭራሽ ነው በቃ አልነካ ያለኝ ማለት ነው። እዚህ ጋም ተነስቼ ፒዛና አንድ ደግሞ ክሮሰንት ነገር ልሞክርለት ነው ያሰብኩት። ያው ሶሻል ሚዲያ ላይ የማየውን ነገር ለልጅ ይጠቅመዋል የምለውን ነገር እየሞከርኩኝ ነበረ። እዚህ ጋር አንድ ላይ አድርጌ ነው ያቦካሁት። ከዛ እለየዋለሁ ምክንያቱም ለፒዛውና ለክሮሰንቱ ትንሽ እዚህ ጋር ቫኒላና የገበታ ቅቤ ማድረግ ስለፈለኩኝ ለሁለት ከፍዬ እንደዚህ ለያየው ማለት ነው። እዚህ ጋር ለፒዛው ዳመጥኩኝና ቆራረጥኩኝ። ከዛ ክሮሰንቱን ደግሞ እንደዚህ በምታዩት መልኩ ዳምጬ እንደዚህ ቆራርጬ ቸኮሌት አደረኩኝ። እዚሁ ሶሻል ሚዲያ ላይ ነው ያየሁት እና የሚጠቅም ነገር ከሆነ ደግሞ ብንጠቀምበት እላለሁ። ድጋሚ ላሳያችሁ ነው። እንደዚህ አድርጌ አዘጋጀሁት ማለት ነው። እና ምሳቃን መቋጠር እንዴት እያደረጋችሁ ነው? የእናንተ ልጆችስ ምን ይበላሉ? ምን ይጠላሉ? እስቲ አካፍሉኝ። ምንድንስ ደግሞ መብላት አለባቸው የሚለውንም እሱንም ተጨማሪ አድርጎ ማለት ነው። ያው የኔ ልጅ እንደነገርኳቸው አትክልት ነገር አይበላም። እዚህ ጋር ራሱ ስጋ በጣም ብዙ ቀን እየመለሰብኝ ስለተቸገርኩኝ ያለ ስጋ ነበር መኮረኒውንም የሰራሁት። ለፒዛውም ስልሱን ያለ ስጋ ነበር ያደረኩበት። ሚኒ ፒዛውም በዚህ መልኩ ነበር ይወጣልኝ። ቆንጆ ሆኖ ነበር የደረሰልኝ። እንደዚህ ቋጠርኩለት። አያምርም? እና ለምንድነው ግን ፎሎ ማታደርጉኝ? እውነት በጣም የምር እየደበረኝ ነው። እና ፎሎ አድርጉኝ። እኔ ጧት ተነስቼ ውሎዬን እያሳየኋችሁ እንዴት እኮ እንደሚከብድ መቅረጽ። ለማንኛውም ቤተሰብ ሁኑና አብረን እንዋል። ከዛ ለባለቤቴም ቁርስ ቋጥሬለት ነበረ። እዚህ ጋር ወተትና ቡና ነው አንድ ላይ ማድረግለት። ወተት ብቻውን ስለማይጠጣ ቡና አፍልቼ ለሱም ቋጠርኩለት። ያለኔ ማን አለው። ከዛ በኋላ ለራሴም ደግሞ አዘጋጅቻለሁ።